እንደምን አላችሁ ክቡራን ተመልካቾቻችን። በዚህ ቪዲዮ ሰሞኑን በተፈጠሩ ጉዳዮች ላይ ትኩረት በማድረግ አንዳንድ ነገሮችን እናያለን። በነፃነት ሞት የተገኘውን ገንዘብ ለበጎ አድራጎት ሊውል ነው አንደኛው ጉዳያችን ነው። ሁለተኛው ጉዳያችን በገነትና ኑቲ ወይም የዳሎል ኢንተርቴይንመንት ባለቤት መሃል ምንድነው የተፈጠረው የሚለውን ነገር በዲቴል ውስጥ ገብተን እናያለን። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነፃነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በግሩ ሰሞኑን ድንገተኛ በሆነ ሁኔታ የምንወደውን የሳቃችን ምንጭ የሆነውን እንቁን አርቲስት ነፃነት ወርቅነህን በሞት በማጣታችን ሁላችንም አዝነናል። ለመላው አድናቂዎቹና ቤተሰቦቹ ጥልቅ ሐዘኔን በመግለጽ አምላክ እንዲያበረታችሁ ጸሎቴ ነው። ታዲያ ከሱ ሞት ጋር ተያይዞ ብዙ አሉታዊና አዎንታዊ እውነቶችን ተመልክተናል። ከነዚህ መሃል ደግሞ ሁላችንንም ያስደነገጠንና ያስገረመን ገነት ንጋቱ ከኮሜዲያን ደረጀ ኃይሌ ጋር ደውላ እንዴት አይነት ጉዳይ እንደፈጸመች የሚታወቅ ነው። ታዲያ ይህን ከፈጸመች በኋላ ራሷ ከባድ ድብርት ውስጥ ገብታ ይቅርታ ጠይቃለች። ይቅርታ ማድረጉ ተገቢ ይመስለኛል። ያደግንበት ባህላችን በመሆኑና በአምላክ በኩልም ትልቅ ዋጋ ስላለው። አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማመኝ። ከምር ነው ስራ ሊገባ? አዎ እንዴ። ታዲያ ዋናው ጉዳይ ገነት ሳትሆን ከሷ በተቃራኒ የምንወደው ዩቲዩበር የዳሎል ኢንተርቴይንመንት ባለቤት ዶክተር ጢሞቴዎስ ወይም ኑቲ የፈጸመው ድርጊት ነው። ነፃነት መሞቱን ተከትሎ በዘገበው ቪዲዮ ከ200,000 በላይ እይታ ያገኛል። በዚህም ከ90,000 ብር በላይ ገቢ ያገኛል። ይህን ገቢም ድንገትና ከልብ አዝኖ የሰራው በመሆኑ ነፃነት በህይወት ዘመኑ ሲኖር የተቸገሩ ሰዎችን ሲረዳ እንደነበር በማሰብ ያገኘውን ለበጎ አድራጎት ሊያውለው መሆኑን በይፋ ወጥቶ ተናግሯል። አብረውት መስራት ለሚፈልጉ ሰዎች ጥሪም አቅርቧል። ይህ ልጅ ከዚህ በፊትም ብዙ ሰዎችን ሲረዳ የተመለከትን ሲሆን እንደሱ አይነት ጥሩ ልብ ያላቸውን ሰዎች ያብዛልን በማለት የዛሬውን ጉዳይ በዚሁ ፈጽማለሁ። ሰብስክራይብ፣ ሼር፣ ኮፒ ተባበሩን። ይሄ እዚህ ጋር የምታዩት ቁጥር ገንዘብ ነው። ምን አድርጌ ያገኘሁት ገንዘብ ነው። ነፃነት ወርቅነህ ህይወቱ በማለፉ ያንን ዜና ሰርቼ ያገኘሁት ገንዘብ ነው። አንድ ቪዲዮ ፖስት አደረኩኝ። ሰው በጣም ስሜታዊ የሆነ 260,000 ምናምን ታየ። በዛ ምክንያት ያገኘሁት ገንዘብ ነው እና ባለፈው አንድ ነገር ነግሬያችሁ ነበር። ምንም ክሬቲቪቲ የሚጠይቅ ነገር አይደለም። በቃ ማለት ቪዲዮ እንዴት ልስራ ብዬ አላሰብኩም። ቁጭ ብዬ አልተጨነቅኩ ምን አላልኩ። በቃ ነፃነት ህይወቱ አለፈ ብዬ ያንን ማድረግ ስላለብኝም ለኦዲየንስም ይሄን ነገር ማሳወቅ ስላለብኝ ብዬ የሰራሁት ቪዲዮ ነውና ከዚህ ነገር የማገኘው ገንዘብ እንዳልኳችሁ ከሞተ ሰው ማትረፍ ነው ባጭሩ። ስለዚህ ይሄን ነገር ምን ላደርግ አሰብኩኝ። ነፃነት በህይወት ባለበት ጊዜ በሙሉ ሰዎችን ሲያስቅ ነበር የነበረው። ስራው በሙሉ ሰዎችን ማሳቅ ነበር። ስለዚህ አሁን አንድ የተከፋ ሰው፣ አንድ ያዘነ ሰው በዚህ ገንዘብ ማሳቅ ከቻልኩኝ ብዬ ነው ይሄንን ቪዲዮ እየሰራሁ ያለሁት። ሌሎቻችሁም እንደዚህ እንደኔ አይነት ሐሳብ ያላችሁ ሰዎች ካላችሁ ዩቲዩብ ላይ የሰራችሁት ቪዲዮ ካለና ከዚህ ነገር ያገኛችሁት ገንዘብ ካለ ለምን እንደውም አናጋጭም? የሆነ ትልቅ ነገር እንስራ። ነፃነት ወርቅነህ በህይወት ባለበት ጊዜ እኛን ሲያስቅ እንደነበረው። ስለዚህ